ጉድ ኢቭኒንግ እንዴት ናችሁ? ዛሬ እንግዲህ በአውሮፓውያን ዘመን አቆጣጠር አመቱ ከገባ 12ኛ ቀን ነው። 6 ሰዓት ከ13 ፒኤም ይላል። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ መናገር የፈለግኩት እዚህ ጋር ለህንጸት እንዲሆን አንድ ከላስት ዊክ ጀምሮ ጭንቅላቴ ላይ እየመጣ ያለ ኢሹ አለና እሱን ለሚሲ 6 ገጽ አክቹአሊ 5 ገጽ ጽፍ ያለሁኝ እና ራፓፕ አድርጎ ጄኔራል እንትኑን የተወሰኑ ወደ 90% አልቋልና እሱን በተመለከተ በቪዲዮ ጥቂት አይዲያ ለማካፈል ነው። ኢሹ የእግዚአብሔር ልጆች የሚባሉት ማናቸው የሚለው የእግዚአብሔር ልጆች የሚባሉት ማናቸው የሚባለው ነው። ይሄ ከየት መጣ? ኦሪት ዘፍጥረት ምዕራፍ 6 ላይ ከቁጥር 1 እስከ 4 እንደዚህ በማለት ተጽፏል። ጌታ ስም አነበዋለሁ። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ። በዚያም ወራት ኔፌሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴት ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ ይላል እና ይሄ እዚህ ጋር አሁን ያሉት የእግዚአብሔር ልጆች እነማን ናቸው የሚለው ጥያቄ ነው። እንግዲህ እዚህ መጽሐፍ ላይ እንደ እግዚአብሔር ፈቃድ በ2022 የታተመው መጽሐፍ ላይ ከገጽ 18 እስከ 20 አካባቢ አጭር መልስ አስቀምጬ ነበር። የኔን ቪው ሴንስ የሚሰጠውን ቪው የእግዚአብሔር ሴንስ በመስጠት ብቻ ሳይሆን የእግዚአብሔር ቃል ድጋፍም ያለው ነው ብዬ ማምነውን እና እሱን አሁን ሐሳቤን አልቀየርኩም። እሱን ይበልጥ ደግሞ በሚያብራራ መልኩ ነው ይሄንን አርቲክል እያዘጋጀው ያለሁት እና አማራጮቹ ምንድን ናቸው? እንግዲህ 3 አማራጮች ናቸው የታወቁት። የመጀመሪያው እነዚህ እግዚአብሔር ልጆች ማን ናቸው የሚለው ነው። እንግዲህ መላእክት ወይም የወደቁ መላእክት ናቸው የሚለው በጣም ፖፑላር በብዙዎች ዘንድ ተቀባይነት ያለው የሚመስል እንግዲህ እኔ የምከታተላቸው አስተማሪዎች ብዙዎቹ ይህን ነገር ይላሉ። አልስማማም፣ ግን እንደዛ የሚሉ ናቸው። ሁለተኛው ደግሞ እንዲሁም ይህን በቅርብ ጊዜ ነው ያወቅኩት፣ ኃያላን ወይም ነገስታት ወይም ልዑላን ወይም የልዑላን ዘር ናቸው ብለው ያላሉ። በሶስተኛ ግን ደረጃ ያለው እኔ ፕሮሞት የማደርገው ወይም ትክክል ነው ብዬ የማስበው ከአቤል ሞት በኋላ እንግዲህ የሴቲቷን ዘር ለማስቀጠል የተወለደው ሴት የሚለው እንግዲህ አቤል እንደሞተ ወይም ወዲያውም ይሁን ከብዙ ልጆችም በኋላ ይሁን አይታወቅም። ነገር ግን እግዚአብሔር ማርክ ያደረገው ማለት ነው ሴት የሱ ትውልድ ዘሮች እንግዲህ የእግዚአብሔር ልጆች የሚለው ነው ማለት ነው። ስለዚህ የሰው ሴት ልጆች የተባሉት ደግሞ ማን ይሆናሉ ማለት ነው? የቃየን እንግዲህ እግዚአብሔር ያልመረጠው ከአዳም በኋላ አቤልና ቃየን አሉ። ቃየን አቤልን ገደለው፣ ጻድቅ ነው ተብሏል። ግን እንትና ደግሞ ኦልሞስት ስከርስድ ቃየን። ስለዚህ የእሱ ልጆች ማለት የእግዚአብሔር ልጆች ማግባት ያለባቸው የእግዚአብሔር ልጆችን ነው፣ ወንዶችም ይሁኑ ሴቶች ማለት ነው። ነገር ግን ያንን ዘር በሚደባልቁበት ጊዜ ኢንተርማሬጁ በብሉይ ኪዳንም በአዲስ ኪዳንም ይሄ ነገር የተከለከለ ነገር ነው እና ስለዚህ ከእግዚአብሔር ሕግ ወይም ከእግዚአብሔር ሐሳብ ፈቃድ ውጪ ስላገቧቸው እነዚህ እንግዲህ ኔፌሊም የተባሉት በምድር ላይ ነበሩ ይላል እንጂ ዳይሬክትሊ ከነሱ ተወለዱ የሚል ነገር የለውም። ግን የወለዷቸው ልጆች እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ ይላል። እንግዲህ ይሄ ፓራሌሊዝም በሚታይበት ጊዜ እነዚህ ስማቸው የታወቀ ኃያላን ሆኑ የሚባሉት
ኔፌሊም የሚባሉት ሊሆኑ ይችላል፣ አይታወቅም። ነገር ግን በባህሪ ይሁን በስልጣን ይሁን ወይም በፊዚካል በሰውነት አቋም ይሁን ስማቸው የታወቀ ኃያላኖችን ግን ወልደዋል። እነዚህ የሰው ልጆች የሰውን ሴት ልጆች የእግዚአብሔር ልጆች በሚወልዷቸው ጊዜ ማለት ነው፣ በሚያገቧቸው ጊዜ። ስለዚህ እነዚህ ልጆች ማን ናቸው? እንግዲህ ሶስቱን እንዲሁ ለምሳሌ ክሪቲክ ለማድረግ ሁለቱም በተለይ ፕሮሞት የማደርግበትን እኔ የሰው ልጆች የሴት ልጅ ዘሮች ናቸው የቃየል ልጆች ያገቡ የሚለው ነው እንደሚመጣ። አሁን ለምሳሌ መላእክት ናቸው የሚባለው ነገር ድጋፉ ምንድን ነው በምትሉበት ጊዜ ብሉይ ኪዳን ውስጥ የእግዚአብሔር ልጆች የሚለውን ነገር የምናገኘው ሁለት መጽሐፍት ውስጥ ነው። አንደኛው እዚህ ጋር ነው፣ ሌላው ደግሞ የኢዮብ መጽሐፍ ነው ማለት ነው። እዚህ ጋር ያሉትን አይተናል። የእግዚአብሔር ልጆች ሰንስ ኦፍ ጋድ የሚለውን ነው። ኢዮብ መጽሐፍ ላይ የመጀመሪያው እና ሁለተኛው ምዕራፍ ላይ የአምላክ ልጆች ከሰይጣን ወደ እግዚአብሔር ፊት ቀረቡ ይላል እና እነሱ በቀረቡበት ጊዜ ሰይጣን መካከላቸው ነበረ። እነዚህ የአምላክ ልጆች የሚለው እንግዲህ ያህዌ ወይም ጆቫ የሚባለው ነው። አምላክ ያው እሱ የታወቀ ነው፣ የእሱ ልጆች ናቸው። በሶስተኛ ደረጃ ግን የኢዮብ መጽሐፍ በሚዘጋበት ጊዜ ምዕራፍ 38 ላይ እግዚአብሔር በአውሎ ንፋስ መጥቶ ኢዮብን በሚያነጋግረው ጊዜ ምድርን በመሰረትኩበት ጊዜ አንተ የት ነበርክ አለው። ቀጠለና ደግሞ የአጥቢያ ኮከቦች በነበሩበት ጊዜና የእግዚአብሔር ልጆች እልል ሲሉ ይላል። እንግዲህ እግዚአብሔር ምድርን በሚመሰረትበት ጊዜ እልል ያሉት ሰዎች የሉም በዛ ጊዜ እና እልል ያሉ ግን የእግዚአብሔር ልጆች አሉ እና እነሱ በነበረበት ጊዜ የት ነበርክ ይላል እና ያንን እንትን በማለት መላእክት ናቸው ወደሚለው ብዙዎች በጣም ያጋድላሉ። ለጆሮ የሚጥም ነገር ነው፣ የሆነ በቃ ሳይንስ ፊክሽን ነገር ይመስላል እና ያ አማራጭ አድርጎ ተወስዷል። እንግዲህ መላእክት ናቸው የሚለው በጣም እንግዲህ እኔ በሶስተኛ ደረጃ እንዲሁም መሆን ያለበት አንላይክሊ ይሆናል ብዬ የማስበው አመለካከት ነው። የእግዚአብሔር ልጆች የሚለው መላእክት ናቸው የሚለው ለምን? ኦኬ እነሱ እንግዲህ ከሚጠቅሱት ነገር አንደኛው ይሄ የነገርኳችሁ ኢዮብ ላይ ያሉትን ነገሮች ናቸው። ሁለተኛ ነገር ደግሞ መጽሐፈ ሄኖክን ይጠቅሳሉ። መጽሐፈ ሄኖክ እንግዲህ ቀኖና ውስጥ የገባ ነገር አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ተቀባይነት ያለው መጽሐፍ ነው እና እዛ ላይ መላእክት ይላቸዋል። 200 መላእክት ወደ ምድር ወርደው ነበረ። በወረዱ ጊዜ የሰው ልጆች በጣም እንደሚያምሩ ስላዩ እናግባት ብለው ተማክረው አገቧቸው ይላል። ስመያዝ የሚባል ነበር መሪያቸው። ከዛ በኋላ 18 ይመስለኛል መጽሐፈ ሄኖክ ላይ ያለኝ አሁን እኔ መጽሐፈ ሄኖክ ላይ 18 ይመስሉኛል አለቆች የእነሱን ስም ሁሉ ይዘረዝርና ከዛ በኋላ ተወለዱ ምናምን ነገር ይላል። ግን መጽሐፉ አንደኛ ነገር ችግር አለበት። ለምሳሌ እነዚህ የተወለዱትን ሰዎች 3000 ክንድ ነበር ርዝመታቸው ይላል። ይሄን እንዴት አድርገን እናምናለን? እና ስለዚህ በዛ መሰረት ይሄ መላእክት ናቸው የሚለው ነገር በሄኖክ መደገፉ አሳማኝ አይደለም። እንደገና ጆሲፈስ የሚባል የታወቀ የእስራኤል ታሪክ ዘጋቢ አለ። እሱም እንደዛ ስለተረጎመው ብለው ይላሉ። ግን እኛም ብንሆን ወደኋላ ተመልሰን እና አጉስቲንን ምናምን እንትን ማድረግ እንችላለን፣ መጥቀስ እንችላለን። እኔን የማይስማሙና ታሪክ ጸሐፊ የፈለገ እንግዲህ ነገር ቢጽፍ የአይን ዊትነስ አይደለም። ስለዚህ እሱን እንትን ማለት አሳማኝ አይደለም። እንግዲህ የወደቁ መላእክት በተመለከተ የዝሙት ኃጢአትን በተመለከተ ሌላ ስጋን የተከተሉ የሚል ቃል አለ ይሁዳ ላይ እሱን እንደ ከወደቁ መላእክት ጋር አድርጎ ያያያዘበት ኮንዲሽን ስላለ እሱም እንደ ማስረጃ ይቀርባል። እሱንም ደካማ የሆነ አመለካከት እንደሆነ እኔ የኔን ፖዚሽን ደግፈኝልኛል በማለት ብቻ ሳይሆን ደካማ አማራጭ ተደርጎ ሊወሰድ ይችላል፣ ግን ደካማነቱን ማሳየት ይቻላል እና
ይሄ መላእክት ናቸው እነዚህ የእግዚአብሔር ልጆች የሚለው ነገር በጣም አሳማኝ አይደለም ከዚህ አንጻር። ሌላው ደግሞ ከእግዚአብሔር ሕግ እዚህ መጽሐፍ ላይ እንግዲህ እምነት ተስፋ ፍቅር ላይ ያስቀመጥኩት ከእግዚአብሔር ሕግ ተፈጥሮ አኳያ መላእክት ናቸው ለማለት በጣም ከባድ ነው። ለምን? እግዚአብሔር ፍጥረትን የፈጠረው እንደ ወገኑ ነው፣ እንደ ወገኑ ነው። ኢቭን የጋማ ከብቶችን ለብቻቸው፣ የቤት እንስሳት የሚሆኑትን ለብቻቸው እንደ ወገናቸው አይደለም የሰው ልጅን ቀርቶ የሰው ልጅንና መላእክትን ቀርቶ አትክልቶችን፣ አሶችን እንደ ወገናቸው በሚራቡበት ጊዜም ደግሞ እንደ ወገናቸው ነው የሚራቡት። እርግጥ ለምሳሌ ከተፈጥሮ ውጪ እንበለው ከእግዚአብሔር ሕግ ውጪ ለምሳሌ አህያና ፈረስ በሚደባለቅበት ጊዜ በቅሎ ይፈጠራል። which is a very unique creation because በቅሎ አትወልድም። ለምሳሌ በቃ ትኖራለች፣ ትሞታለች። ልክ እንደዛ አይነት ነገሮች ግራፍት ተደርገው ለምሳሌ ሎሚና ብርቱካንን አንድ ላይ አድርጎም ደግሞ ኮምጣጤ መፍጠር ይቻላል። እንደዚህ አይነት ነገርና ግን የሰው ልጅና መላእክት በጣም የተለያዩ ነገሮች ናቸው። የሰው ልጅ ምንድን ነው? ደምና ስጋ አለው። መላእክት መናፍስት ናቸው። ስለዚህ መናፍስትና ሰዎች እንዴት አድርገው ነው ሩካቤ ስጋ የሚያደርጉት? ጀስት ላይክ አይጥና እንዲሁ ክሬዚ ለመሆን በቃ የሆነ አበባ አንድ ላይ ተዳቀሉና ምን ተፈጠረ? የሆነ ነገር በቃ ተፈጠረ። ምንድነው ስሙ? ዳይኖሶር ተፈጠረ እንደማለት ነገር ነው ለኔ እንግዲህ። እና ይሄ ሴንስ አይሰጠኝም። እኔ በቃ የእግዚአብሔርን ሕግ የተፈጥሮ ሕግ የሚያዛባ ነገር ነው። እርግጥ እዚህ ጋር ብዙ ያልሄድኩበት እዚህ ጽሑፍ ላይ መሄድ የማልፈልገው ኮንፊውዥን እንዳይፈጥር እርግጥ እንደ ፉትኖት ከታች ላስቀምጠው እችላለሁ። እርግጥ መላእክት ሰውን ተመስለው ወይም ለሰው እንዲታዩ ተደርገው ወይም እንዲጠመቱ ተደርገው የመጡበት ኮንዲሽን አለ። ለምሳሌ እርግጥ የእግዚአብሔር መልአክ ነው፣ በጣም ስትሮንግ የሆነ መልአክ ነው። ሙሴን ለምሳሌ ያነጋገረው እግዚአብሔርም ይለዋል ቁጥቋጦ ጋር ማለት ነው። ግን የእግዚአብሔር መልአክም ይለዋል። በምን አይነት መልክ እንዳየው አይታወቅም። ምናልባት ድምፅ ይመስለኛል እዛ ጋ ያለው እና የእግዚአብሔር መልአክ ይለዋል። ነገር ግን አሁን ለምሳሌ ሳምሶን በሚወለድበት ጊዜ ወደ ሚስቲቱም ወደ በኋላም ደግሞ ወደ ሁለቱም የመጣው የሚታይ ነው። ግን ብላ በሚለው ጊዜ አልበላም፣ በሰማይ አድርጓል። እንደገና ደግሞ ወደ አብርሃም የመጡት እንግዲህ እነሱን በምታዩባቸው ጊዜ አሁን ሲመጡበት እሱ አንዴ አንቱ ይላቸዋል። ነገር ግን ለሳራ ቶሎ ብለሽ ምግብ አዘጋጂ ብሏታል እና ምግብ የበሉ ይመስለኛል እዛ ጋር። ምክንያቱም ከተስተናገዱ በኋላ ነው በሚቀጥለው ዓመት ሳራ ወንድ ልጅን ትወልዳለች ብለው የተናገሩት እና እንደገና ወደ እነሱ ደግሞ ሁለቱ ወዴት ሄዱ? ወደ ሰዶም እና ገሞራ ወደ ሎጥ ወዳለበት ሀገር። እሱም እንደዚህ ኢንተርቴን አድርጓቸዋል፣ ቤቱ ውስጥ ጋብዟቸዋል። በኋላ ነው የከተማው ሕዝብ መጥቶ ቤቱን ከቦ እንግዲህ እነዚህ እናውቃቸው ዘንድ ብለው ችግር የፈጠሩት። ስለዚህ እነዚህ ኮንዲሽኖች በሚታዩበት ጊዜ የሰው ልጅ በሚያያቸው ሁኔታ መላእክት ሊመጡ ይችላሉ። እንዲሁም አሁን የአብርሃም ቤትና የሎጥን ቤት በምናይበት ጊዜ ምግብም የበሉ ይመስለኛል። ነገር ግን ከዚህ ባለፈ ከሴቶች ጋር ተኝተው ሴቶችን ዘር አድርገው ዘራቸው በሴቶቹ ማህፀን ውስጥ እንቁላሉ ሰብሮ ልጅ ይፈጠራል፣ ህይወት ይፈጠራል የሚለው ነገር በቃ ለማመን እኔ በጣም ይከብደኛል። የእውነት ለመናገር በጣም ይከብደኛል እና ስለዚህ ይሄኛው ሳይድ በጣም አሳማኝ አይመስለኝም። ሁለተኛው ደግሞ እነዚህ ኃያላን ናቸው ተብሎ የተባሉት ነገሮች እነሱ ኤግዛምፕል የሚሰጡት አንደኛው እንግዲህ ካገኘሁት መጽሐፍ ነው። አንደኛው ምንድን ነው የሚሉት የዛን ጊዜ የነበሩት የአርማናይክ ሶሳይቲ እና ሜሶፖታሚያ ውስጥ የነበሩት መሪዎቻቸውን አለቆቻቸውን አማልክት ይሏቸው ነበረ ብለው ይላሉ። ኖቶሊ ዛት የእግዚአብሔር ቃል ላይም ለምሳሌ አማልክት ናቸው አላልኳችሁም ወይ ምናምን የሚለውን ነገር ጠቅሰው ይህን ነገር ስለዚህ እነዚህ ልዑላን ናቸው። በተለይ ኃያላን የሚባለው ነገር እነዚህ ኔፌሊም የተባሉት ዘሁልቁ ላይ እነ ኢያሱ 12 ሆነው በሚያዩበት ጊዜ ያዩዋቸው እነዚህ ትልልቆች
ማናቸው ማኔቅ ነው ምናምን የሚባሉት የነሱ ትልልቆች ህዝቦች የነሱን አይደለም። እነዚህ የሚያሳየው ስታተሳቸውን፣ ሀብታቸውን፣ ስልጣናቸውን ነው የሚል ነገር ይናገራሉ። ኢትስ ኖት ብዙ አሳማኝ ነገር አይደለም ለኔ ይሄኛው እና ሞር ኦፍ የእግዚአብሔር ልጆች የሚባሉት ግን የሴት ልጆች ናቸው ብዬ በጣም እናገራለሁኝ። እሱ ላይ ነው በቃ ትክክለኛ ወይም አሳማኝ የሆነ ትርጉም ብዬ የማስበው። ለምንድን ነው እግዚአብሔር ልጆቹ ከሌላ ከማያምኑ ጋራ ህብረት አድርገው ዘር እንዲፈጠር ጋብቻ እንዲሆን አይፈቅድም? ኦብቪየስሊ አይፈቅድም። እና ያ ነገር ደግሞ ድንገት የመጣ ነገርም አይደለም። ለምሳሌ እስራኤላውያን ዋና የተለዩበት ምክንያት መሲሁን ለማምጣት ነው ትልቁ ዓላማ። ነገር ግን ህዝቤ እንድትሆኑ ብሎ ነው። ህዝቤ እንድትሆኑ በሚላቸው ጊዜ እዛ ከአካባቢው ከነበሩት በከነዓን ምድር ከነበሩት ህዝቦች እንዲለዩ አድርጓል። በራሱ በጥበቡ ማለት ነው። እንዲሁም በዮሴፍ አደረገና በራብ አደረገና የእስራኤል ህዝብ ወደ ግብፅ ምድር እንዲሻገር አደረገ። ለምን? የግብፅ ምድር ከብት አርቢ ምናምን በጣም ይጸየፋሉ እንኳን ሊያገቧቸው። ስለዚህ በጌሳም ምድር በባህል ግድግዳ ተለያይተው እየበዙ ኖሩ። when they are very ብዙ በሚሆኑበት ጊዜ ደግሞ ወደ ከነዓን ወደ የሚወርሱት ምግብ በሚመጡበት ጊዜ እግዚአብሔር ምንድን ነው ያላቸው? በዛ ምድር ያሉትን በጠቅላላ ህዝቦች አጥፉ ነው ያለው እንጂ መጋባት ምናምን በጣም ዴንጀረስ፣ እንዲሁም ትልቅ የሆነ ጀጅመንት ፍርድ ነው ብሎ አስከትሏል። አይደለም እንዴ? ከከነዓን ሴቶች ጋር ሁሉ ተኝቶ አንደኛው ከዛ ፊኒያስ እንኳን ተነስቶ ሁለቱንም የገደለበት ኮንዲሽን እግዚአብሔርም እንደዛ እና ይሄ ከኦልድ ቴስትመንት ከብሉይ ኪዳን በተለይም ከእስራኤላውያን ጀምሮ ያለ ነገር ነው። በኒው ቴስትመንትም ደግሞ ምንድን ነው ያለው ሐዋርያው ጳውሎስ ራሱ በማይመች አካሄድ አብራችሁ አትሂዱ ተብሏል። በቃ የማያምንና የሚያምን ሰው መጋባት የለበትም። ገና ከመጀመሪያው ከተጋቡ በኋላ እንኳን ሌላ ታሪክ ነው። እሱ ውስጥ መግባት አልፈልግም። ነገር ግን ማሬጁ መሆን ያለበት በእግዚአብሔር ልጆችና በእግዚአብሔር ልጆች መካከል። ስለዚህ የእግዚአብሔር ልጆች የተባሉት ይሄ የመሲሁን ዘር የሚያመጡት የማነው ስሙ የሴት ዘር የሆኑት ሌሎች የምድር የሆኑትን የቃኤል የእግዚአብሔር ልጅ ያልሆኑትን ልጆች ስላጋቡ ይሄንን ነገር ተናገረ። ሀያላን የተባሉት ኢትኩድቢ በጣም ሀያላን በዚህ ዘመንም አሉ። እንግዲህ በእኛም ሀገር ሴሌብሪቲዎች፣ ባለስልጣኖች በቃ ከሰው የተለዩ የሚመስላቸው ወይም እኛ ያደረግናቸው አሉ እና ያ ሊሆን ይችላል፣ በአቋም ሊሆን ይችላል፣ በስታተስ ሊሆን ይችላል፣ በስልጣን በብር በዘር ሊሆን ይችላል እና ይሄ በሰው ልጅ ታሪክ ውስጥ ያለ ነገር ነው ሀያል ነገር እና በዛ መልክ ነው ማየው። ግን አንዴ ወደ እንትን ልመለስና ወደ ኢዮብ መጽሐፍ የኢዮብ መጽሐፍ መጀመሪያው ላይ ወደ እግዚአብሔር የቀረቡት ሴጣን መሃላቸው ሆኖ ወደ እግዚአብሔር የቀረቡት የአምላክ ልጆች እነማን ናቸው የሚለው ነገር ነው። እንግዲህ ኢዮብ የሞተው በ140 ዓመቱ ነው። ስለዚህ ኢዮብ በምን ዘመን ነበረ ብለን በምናስብበት ጊዜ አሁን እድሜን በተመለከተ እርግጥ እዚህ ጋር አሁን ከ120 ዓመት በላይ ሊሆን አይገባም ብሏል እግዚአብሔር ምዕራፍ 6 ቁጥር እዚህ ጋር አሁን ምዕራፍ 6 ላይ በሚናገርበት ጊዜ እግዚአብሔርም የሰው ክፋት አሰበ፣ ተጸጸተ፣ አዘነ ይልና እድሜያቸው 120 ዓመት የሚል አለ። ግን ማነው ኖህም እዚህ ጋር 500 ዓመት ምናምን ብዙ ጊዜ ኖረዋል። ግን በነ አብርሃም ዘመን አብርሃም 175 ዓመት ሊኖረው እንግዲህ የወጣው በ75 ዓመቱ ነው። ነገር ግን ከወጣ በኋላ 100 ዓመት ስለሆነ 175 ዓመት። ኦኬ ልጁ ይስሐቅ 180 ዓመት፣ ያዕቆብ ወይም እስራኤል ስንት ዓመት ነው? 147 ዓመት። 130 ዓመት የት ኖረ? ከነዓን ውስጥ ኖረ። ከዛ በኋላ 17 ዓመቱ ግብፅ ዮሴፍ ጋር ኖረ። ስለዚህ 147 ዓመት። ስለዚህ ይህን ዘመን በምናይበት ጊዜ ኢዮብ 140 ዓመቱ ስለሞተ ሂዝ ሞስት ላይክሊ የነሱ ኢራ በተለይ የያዕቆብ ኢራ አይነት ነገር ነው። ይሄን ያመጣሁት ለምንድን ነው? ከኢዮብ በፊት የሞቱ ጻድቃን አሉ። ዴፊኒትሊ ማን አለ? አቤል አለ። ዴፊኒትሊ ኖህ አለ።
2 ሰው ቢያንስ። ነገር ግን እዚህ ውስጥ አዳምና ሔዋንን ልንጨምራቸው እንችላለን። አይ ዶንት ኖ ሃዌቨር ኃጢአትን ከሰሩ በኋላ እግዚአብሔር ምንድነው ቆዳን አልብሷቸዋል ማለት ጸጋውን አልብሷቸዋል። ሞስት ላይክሊ እግዚአብሔር ልጆች ወይም የዳኑ ናቸው ብለን እናስባቸው። ስለዚህ ቢያንስ 4 ሰው አለ፣ 4 ነፍስ አለ። በኢዮብ ዘመን እግዚአብሔር ፊት የእግዚአብሔር ልጆች ቀረቡ ሲባል በመካከላቸውም ሰይጣን ሲባል የነዚህ 4 ነፍሳት የእግዚአብሔር ወይም የአምላክ ልጆች ተብለው የማይወሰዱበት ምክንያት የለም። እሺ እልል ያሉትስ እነማን ናቸው? 38 ላይ እግዚአብሔር ምድርን በመሰረታት ጊዜ እልል ያሉት የእግዚአብሔር ልጆች የተባሉት እነማን ናቸው? መላእክት ናቸው እንጂ። ለምሳሌ ይሄ መላእክት ናቸው ብለው ከሚጠቅሱት ውስጥ አንዱ ማስረጃ አድርገው የሚቀርቡት የሄኖክን መጽሐፍ ነው ብያቸዋለሁ። የሄኖክ መጽሐፍ ለምሳሌ መላእክት የተፈጠሩት ቀን 1 ላይ ነው ይላል። ብርሃንና ጨለማ ይሁን ባለ ጊዜ ቀን 1 ላይ አይደለም ምድር የተፈጠረው። ምድር የተፈጠረችው ከዛ በፊት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው ከዛ ቀን 1 ቀን 2 እያለ የሚመጣው። ስለዚህ እግዚአብሔር ምድርን በሚመሰረትበት ጊዜ እንዲሁም አልነበሩም ጭራሽ ማለት ነው መላእክት። ነገር ግን ሄኖክ መጽሐፍን እንትን ካላልን ማስረጃ አድርገን ካለቀረብን መላእክት እንግዲህ ወይም ምድር ከመሰረቷ በፊት ተፈጥረው ሊሆን ይችላል። አናቅም። ለነገሩ ሊሆን ይችላል። ምድርን በሚፈጠርበት ጊዜ ተፈጥረው ሊሆን ይችላል። አናቅም። አይ ቲንክ በግምት እንዲሁ ዝም ብሎ ዋይልድ የሆነ ግምት ሲሆን ምድር ከመፈጠሯ በፊት ተፈጥረዋል ብዬ አስባለሁ እኔ እንግዲህ። እና እግዚአብሔር ምድርን በሚመሰርትባት ጊዜ እልል ብለው ሊሆን ይችላል። ስለዚህ እልል ስላሉ የእግዚአብሔር ልጆች መላእክት ናቸው። ግን ዜር ኢዝ ኤ ኮንዲሽን ዳት የእግዚአብሔር ልጆች መላእክት ሊሆኑ የማይችሉበት ኮንዲሽን ክሬዚ ይመስላል። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ላይ በሚጀምርበት ጊዜ በእርሱ ሕይወት ነበረች ይላል በእግዚአብሔር ዘንድ። እኛ የት ነበርን? ለምሳሌ አሁን በእግዚአብሔር ዘንድ ነበርን እና በአይናችን እንደዚህ ባናይም እግዚአብሔር ምድርን በሚመሰረትባት ጊዜ በሕይወት በሱ ውስጥ የነበርነው እኛ እልል ብለን እንግዲህ በምንድን ነው የሚባለው? ኢምፕሪንሲፕል በመመሪያ ነው የሚባለው። ኢምፕሪንሲፕል እልል ብለናል ብለን መናገር እንችላለን። ለምሳሌ ኢየሱስ ክርስቶስን ምንድን ነው የሚለው? ኢየሱስ ክርስቶስ አሁን ዓለም ከመፈጠሩ በፊት እንደተሞተ አይነት ነገር ላይ ያስቀምጠዋል። ገና ከመጀመሪያው ቢፎር ዘ ፋውንዴሽን ኦፍ ዘ እርዝ። ኤፌሶን መጽሐፍ ላይ ራሱ እኛ የተመረጥነው ቢፎር ዘ ፋውንዴሽን ኦፍ ዘ እርዝ ነው ይላል። እና እነዚህ ነገሮችን በማየት ኢንቱ ኮንሲደሬሽን በማድረግ በዛ መልክም መተርጎም ይቻላል። ደካማ ቢመስልም ማለት ነው፣ ወይም ዋይልድ ቢመስልም እና በዛ መልክ ነው ማየው። ግን ይህችን ጽሁፍ እንግዲህ እግዚአብሔር በረዳይ መሰረት በዚህ ሳምንት ራፓፕ አድርጊያት እጨርሳታለሁ ብዬ አስባለሁኝ። እስቲ እንግዲህ ሲመጣ ሼር አረጋችኋለሁኝ እና አስተያየታችሁንም እቀበላለሁኝ። ኤኒዌይ የእግዚአብሔር ልጆች እነማን ናቸው የሚለው እዚህ ምዕራፍ 6 ላይ ያሉት ለኔ የሰው ልጆች ማለት የሴት ዘር እግዚአብሔር መሲሁ እንዲመጣ የፈለገበት የሴት ወይም የሴቷ ዘር ናቸው ብዬ ነው ራስ የሚቀጠቅጠው ማለት ነው። እሱን የሚያመጣው ብዬ ነው እኔ የምተረጉመው። ሌሎቹ ሊትል ቢት ሴንስ ይሰጣሉ፣ ግን አሳማኝ አይደሉም ለማለት ነው። የእግዚአብሔር ስም የተባረከ ይሁን። በጣም አመሰግናለሁኝ። እንጸልያለን። እግዚአብሔር አባታችን አምላካችን ሆይ ደግሞ ይሄንን ቃልህን ደግሞ እንድንመለከት መልካም ፍቃድ ስለሆነ እጅግ አድርገን እናመሰግናለን። ጌታችን አምላካችንና መድኃኒታችን ሆይ ያ ማለት ይሄ ነገር ብዙም እምነታችን ላይ ለውጥ የሚያመጣ ነገር አይደለም። ነገር ግን እንጠይቃለን፣ እንመረምራለን እና እስቲ እንግዲህ እንዳንተ መልካም ፍቃድ ደግሞ ያላየውን እንድናይ እንድታደርግ እንለምናለን። ጌታ እግዚአብሔር አምላካችን ይህን በሚሰሙት ሁሉ ደግሞ በረከትና ምሕረት ይብዛላቸው። በነገር ሁሉ ተባረክ። በኢየሱስ ክርስቶስ ስም አቀረብን። አሜን። ታንኪዩ